ስለኔ በፊት የሚታይልኝ ሌላ የለም። ስለኔ የሚታይ ስለ ኃጢአተኛው ንጹህ ስለ ኃጢአተኛው የሚታያል። ራሱን ፕሩፍ ለማድረግ ይጥራል። አሁን ሰው ክርስቶስ ኢየሱስ ግን ራሱን ፕሩፍ ከማድረግ ይልቅ ጸጥ አለ፣ እንደሚታረድ በቃ። ምን አይነት ፍቅር ነው? ከዚህ የሚበልጥ ፍቅር የለም። በጣም ለኃጢአተኛው ልክ እንደ በርባን እኮ ነን እኛ። አሁን ከሌሊቱ 11 ሰዓት ነውና ስለ ኢየሱስ ክርስቶስ እያሰብኩኝ አንድ ያሰብኩት ነገር ምንድነው? ወደ ኋላ አይታችሁት የማይቆጫችሁ ነገር ቢኖር ስለ ኢየሱስ ያደረጋችሁት ነገር፣ ስለ ኢየሱስ ያወራችሁት፣ እሱን ለማክበር ያደረጋችሁት፣ ወደ እሱ ለመቅረብ የሞከራችሁበት ቀን ሊቆጫችሁ አይችልም በፍጹም። ዞር ብላችሁ ወደ ኋላ ስታዩ በፍጹም ሊቆጫችሁ የማይችል ነገር ክራይስትን ማክበራችሁ። በቃ እኔ በላይፌ ላይ ያለኝ አንድ ጎል ኢየሱስ ክርስቶስን ማክበር ነው። በቃ ያ ነው የላይፍ ትልቁ ጎል። ጳውሎስም በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ እንደዚህ አይደለም የሚለው? ከክርስቶስ ፍቅር ማን ይለየናል? ብዙ ነገሮችን ይናገራል አይደል? ሰው ሊለያችሁ የማይችልበት ፍቅር የክራይስት ፍቅር ነው። እሱን ፍቅር ከሰው ጋርም እሱን ፍቅር ስታገኙ ተጣበቁ። ሰው ጋርም የክራይስትን አይነት ፍቅር ስታገኙ ማለት ነው። አሉ አንዳንድ ሰዎች የክርስቶስን ፍቅር የሚያሳዩአችሁ፣ ፍቅር ምን እንደሆነ የሚያሳዩአችሁ፣ ሰውን መውደድ ምን እንደሆነ የሚያሳዩአችሁ ሰዎች አሉ። ፋይናሊ ኢየሱስን ያሳያችሁበት ቀን ብቻ ነው ሊቆጫችሁ የማይችለው። ሰው የሆነው ያ አምላክ እኔን ይመስለው በድካሜ የሚራራልኝ አባት ሊፈርድብኝ የፍርድ ወንበር ላይ ያልሆነ ስለኔ በፊት የሚታይልኝ ሌላ የለም። ስለኔ የሚታይ ስለ ኃጢአተኛው ንጹህ ስለ ኃጢአተኛው የሚታያል። ፕሩፍ ለማድረግ ራሱ የሚጥር እንጂ ራሱን ፕሩፍ ለማድረግ ይጥራል። አሁን ሰው ክርስቶስ ኢየሱስ ግን ራሱን ፕሩፍ ከማድረግ ይልቅ ጸጥ አለ፣ እንደሚታረድ በቃ። ምን አይነት ፍቅር ነው? ከዚህ የሚበልጥ ፍቅር የለም። በጣም ለኃጢአተኛው ልክ እንደ በርባን እኮ ነን እኛ። በጣም ኃጢአተኛው ተፈቶ በጣም ንጹህ ምንም እንከን ያልተገኘበት ሰው ነው የተፈጠው ኢየሱስ ክርስቶስ። እንደዚህ አይነት አባትነት የለም። እንደዚህ አይነት ፍቅር የለም። እንደ ኢየሱስ ክርስቶስ አይነት ፍቅር የለም። ይህንን ነው እያሰብኩ ያለሁት አሁን ማለት ነው። በየትኛውም ሰዓት ልቤ ስለ ኢየሱስ ሲወራ ይደነግጣል። ይሄ ደካማ ጎኔ ሆኗል አሁን ኢየሱስ ክርስቶስ። የክርስቶስ ፍቅር ከሰው ፍቅር ሁሉ ይበልጣል። ሰው ያቆማል የሆነ ሰዓት። ሰው አንተ መውደድ ሊያቆም ይችላል። ክርስቶስ ኢየሱስ ግን እስካሁን በአብ ፊት ስለኔ ይታይልኛል። ደሙን አፍስሶልኛል ለማልጠቅመው ለኔ። ከክርስቶስ ፍቅር ማን ይለየናል? ችግር ነው፣ ስቃይ ነው፣ መከራ ነው፣ ስኬት ነው፣ ገንዘብ ነው? ነው ልክ መንፈሳዊ ማቹሪቲ ጥግ ላይ ስትደርስ የምትረዳው ይሄ ከክርስቶስ ፍቅር ሊለይ የሚችል ነገር የለም። ኃጢአቴ አይለይም፣ ኩነኔ አይለይም። እዛው ምዕራፍ 8 ላይ ከላይ ስትመለከቱ የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ይላል። ስለዚህ ኢየሱስ ክርስቶስ ፍቅር። ወደ ኢየሱስ ክርስቶስ ቅረቡ። ልትጸጸቱበት የማትችሉበት ፍቅር የሚያሳያችሁ ክራይስት ነው። እወዳችኋለሁ። ተባረኩልኝ። እዚህ ከሰማይ በታች ያለው እግዚአብሔር ፊት ሊቀርቡ አይችሉም። ኢየሱስ ክርስቶስ ፊት ሊቀርቡ አይችሉም። ርዕስ ሊሆኑ አይችሉም። እኔ በህይወቴ አሁን ስኖር ቤተክርስቲያን ውስጥ አንድ ነገር መጥቀም የሚችል ሰው መሆን እፈልጋለሁ። አሁን ቤተክርስቲያን በጣም ቻሌንጅ ላይ ነች። በጣም ቻሌንጅ ላይ ነች ቤተክርስቲያን። በጣም ገንዘብ የሚያስበልጡ ሰዎች እየመጡ ኦፍ ኮርስ ህዝቡ ከኢየሱስ ክርስቶስ አይኑ አንስቶ ወደ ታምራቱን እያየ ነው። ኦፍ ኮርስ ታምራት እኮ የሚያደርገው የኢየሱስ ስም ነው እኮ።
ግን ፊል እናደርገዋለን ፍቅሩ ወንጌል ወተን እንሰብካለን። ያንን ታምራት ካየን በኋላ ልክ እንደ ሳምራዊቷ ሴት መሲሁን አገኘሁት እንላለን ወይ? ይሄ ነው ያዳነኝ እንላለን ወይ? ለምስክርነት መድረክ ላይ ከመውጣት ያለፈ ላይፍ አለን ወይ? ኢየሱስ ከዛ እኮ ያለፈ በጣም ታምራት፣ ሚራክልስ፣ የሞተ መነሳት፣ ፈውስ ምናምን በስሙ የሚደረግ እኮ ነው። በጣም እሱን ሊሸፍንብን አይገባም። ሁሉም ነገር ኢየሱስ ጋር መጥቶ ሲቆም ያንሳል። አሁን እኔ እግዚአብሔር ችግሬን እንዲጠለው ብቻ አይደለም፣ ያስቸገረኝን ነገር እግዚአብሔር እንዲመታው ብቻ አይደለም፣ ዞሬ እሱን ማየት ነው የሚጠበቅብኝ። ያንስብኛል። አሁን ሳይ በጣም ቢግ የሆነ ነገር አይታችሁ ቲኒ የሆነ ነገር በጣም ትንሽ የሆነ ነገር ስታዩ እንዴት ነው አይምሮአችሁ አያንስባችሁ? አሁን ላይ ኢየሱስን አይቼ በቃ ስለ ኢየሱስ አስቤ መጽሐፉን አንብቤ ኢየሱስ በራልኝ የምለውን ኢየሱስን አይቼው ልክ ደግሞ ዝቅ ብዬ ችግሮች ብዬ የደረደርኳቸውን ነገሮች ሳያቸው ማይነር ነው የሚሆኑ። ችግራችሁ በጣም ገዝፎ መንፈሳዊ ህይወታችሁን አታክ ማድረግ ከጀመረ ወደ ኢየሱስ ነው ማየት ያለባችሁ። መስመጥ ካልፈለጋችሁ ወደ ክራይስት ነው ማየት ያለባችሁ። ችግራችሁ መንፈሳዊ ህይወታችሁን አታክ ማድረግ ከጀመረ በጣም ስፒሪቹዋል ላይፋችሁን ነው ማየት ያለባችሁ። እናንተ የጻፋችኋቸው ነገሮች ይሄ ነገር አታክ እያደረገኝ ነው ያላችሁት ነገር ስፒሪቹዋል ላይፋችሁ ላይ ከክርስቶስ እንድትርቁ እያደረጋችሁ ከሆነ አሁን ክራይስትን ማየት ነው የሚያስፈልጋችሁ። ካንተ ወዴትም አልሄድም ማለት ነው እንጂ ያለባችሁ። እኔ የምትሰሙኝ በተለያየ ቻሌንጅ ውስጥ ያላችሁ ሰዎች ኢየሱስ እናንተን ነው የሚፈልጋችሁ። የእናንተ የሆነውን ነገር አይደለም የሚፈልገው፣ እናንተ ነው የሚፈልጋችሁ። ጊዜያችሁን ነው የሚፈልገው ከእናንተ ጋር። እንዴ ንጉሥ ከኔ ጋር ጊዜውን ማሳለፍ ከፈለገ ምን ያህል ደስታ ሊሰማኝ እንደሚችል አውቃለሁ። እና ክራይስት ደግሞ ከኔ ጋር እኔ ልጅ ብሎ ከጠራኝ ባይዘው መዳናችሁ ከቀለለባችሁ በጣም መንፈሳዊ ዝቅጠት ማለት ሰው በመዳኑ መደነቅ ሲያውቁ አግኝቼ ከኢየሱስ ስር መጥፋት አልፈልግም። ጌታ እኔ ከኢየሱስ የሆነ በረከት ብቻ አሁን የምፈልገው እሱ ራሱ እግዚአብሔር እንዲባርክ ነው የምፈልገው። ትክክለኛ ሰዎችን እግዚአብሔር ወደ ሕይወቴ እንዲያመጣ መጥፋት አልፈልግም። ከሰው ከእግሩ ስር መታጣት አልፈልግም። ብዙ ጊዜ ሰዎች ማለት ነው እዚህ ጋር የምትሰሙ ልክ የሆነ ነገር የጸሎታችን መልስ ነው ከእግዚአብሔር ብዙ ጊዜ የሚያሸሸው። ልክ የጸሎታችንን መልስ ባገኘንበት ማግስት ከእግዚአብሔር መሸሽ which is wrong በጣም ማለት ነው። የእጁን ሳይሆን ፊቱን ፈላጊዎች ነው መሆን ያለበት። ልጅ እኮ ነው ከእጁ የሚመጣውን ብቻ አይደለም ፊቱን ነው የምንፈልገው። አሁን በጣም ታምራት ፈላጊ የሆነን ይመስለኛል። እግዚአብሔር የሚያደርጋቸውን ሚራክሎች ማየት የምንፈልግ ብቻ ይመስለኛል። እሱስ እግዚአብሔርስ ህልውናውስ ፊል ማድረግ የለብንም? ለሱ መኖር የለብንም? ለሱ ለመገዛት መሞከር የለብንም? እሱ በእኛ ውስጥ መኖር የለበትም? አሁን እኔ ሕያው ሆኛለሁ፣ ክርስቶስ ግን በእኔ ውስጥ ይኖራል እኮ ነው ያለው ጳውሎስ። ያንን ሁሉ ነገር አድርጎ ሲያበቃ ሶስተኛ ሰማይ ሄዶ የመላእክት ልሳንን ሰምቻለሁ ያለ ሰው ጠንቋዩን ያንን ኤልማስ የሚባለውን ጠንቋይ የእግዚአብሔርን መንገድ ሲያጣም እውር እኮ ነው ያደረገው። ይህን ያህል መንፈስ ቅዱስ በሱ የሚሰራበት ሰው
አሁን እኔ ያው ሆኛ ክርስቶስ ነው በእኔ ውስጥ የሚኖረው ነው። አልቲሜት ጎላችን ክራይስት ነው። በቃ ዝና አይደለም፣ ክብር አይደለም። ኧረ በጣም ማይነር ነገር ናቸው እነዚህ። እሱ ፊት ሊቀርቡ አይችሉም። ኢየሱስ ፊት ሊቀርቡ አይችሉም።